ብዙዎቹ ተጠርተዋል የተመረጡት ግን ትንሽ ናቸው ብሎ ነው ውባንተ ሙተዋል በእነው ውባንተ ምትክ ሌላ ውባንተ ተተክቶ የውባንተን ክፍለ ጦር ቀጥ አድርጎ ይመጣው ባንድም በሌላም የገቡ ጡት ቆራጩ ወደ ጨፍጫፊውና ወደ አራጁ ወደ ብልጽግና መንግስት እየተቀላቀሉ ነው። ትክክለኞቹ ፋኖዎች ግን እንዳልገቡ እናንተም ታውቃላችሁ እኛም እናውቃለን። ወደ ብልጽግና ሰራዊት የተቀላቀለው ሌባ ቀማኛ ውሸታም እንደሆነ ንጹሆቹ ፋኖዎች እንዳልገቡ ታውቃላችሁ። ትግሉ ይቀጥላል። የአማራ ህዝብ ነጻነትን የምታውጅበት ጊዜ ሩቅ አይደለም፣ ቅርብ ነው። ፋኖ ጻድቁ ዋለሌ ይባላልው። ራስ አሞራው ውብነት ተሰማ 3ኛ ኮር የህዝብ ግንኙነት መምሪያ ኃላፊ ነኝ። በቅድሚያ የተከበራችሁ የአማራ ህዝብ የኢትዮጵያ ህዝብ ሆይ በዱር በገደል ስለ አማራ ነጻነት ስለ አማራ ህዝብ ነጻነት የምትታገሉ አርበኛ ፋኖች በሙሉ ሰላም ናችሁ ማለት ፈልጋለሁ። በመቀጠል ማስተላለፍ የምፈልገው መልእክት አንደኛ ምህረት ስለሚገቡ ሰዎችና ሁለተኛ በብልጽግና ውስጥ ሆነው ስራ እየሰሩ ያሉትን ሰዎች ምን እያደረጉ እንደሆነ ማብራራት ነው የፈለኩ። ፋኖ አላማው ምን እንደሆነ ለምን እንደወጣ ለምን እንደሚታገል ግልጽ የሆነ አላማ ግልጽ የሆነ ርዕዮተ ዓለም ያለው ግልጽ የሆነ አደረጃጀት ያለው ነው። ማንንም ተደራጅ ብሎት የተደራጀ የለም። ማንም እንዲያደርግ ብሎት ያደረገ የለም። በገዛ ፍላጎቱ ስለ አማራ ህዝብ ነጻነት ስለ አማራ ህዝብ ነጻ መውጣት ብሎ የተደራጀ ኃይል ነው። በሌላ ሁኔታ ግን ምህረት የሚገቡ ሰዎች 3-4 ተልእኮ ይዘው እየገቡ ነው። አንደኛ በፋኖ አደረጃጀት ብልጽግና ሰራዊት ይህ ጡት ቆራጭ አፈናቃይ የአማራን ህዝብ ጨቋኝ ጨፍጫፊና አሳዳጅ ፓርቲ በፋኖ ውስጥ አስቀምጧቸው የነበረ የአማራን ህዝብ መቀነት ሲፈቱ ሞባይል ሲቀሙ በመኪና ሲያቆሙና ሲዘርፉ የነበሩ ሰዎች ናቸው። ወደ ብልጽግና ፓርቲ የተቀላቀሉ ሰዎች ምን እንደሚሉ በየመድረኩ በየአዳራሹ የሃይማኖት አባቶች የአማራ ተወላጅ የሆናችሁ በየሴክተር መስሪያ ቤቱ ያላችሁ የአማራ ተወላጆች ምን እያሏችሁ እንደሆነ በግልጽ ማወቅ ይኖርባችኋል። ካልሆነ ወዴት እየወሰዷችሁ እንደሆነ ምን እያሏችሁ እንደሆነ በእርግጠኝነት በማጤን ካልሄዳችሁ ሰሞኑን ጎጃም አካባቢ ፍኖተ ሰላም የተካሄደው መድረክ እየተከታተልኩት ነበረ። አንደኛ የፋኖን ትግል የሚደግፉ የፋኖ ቀኝ የሚባሉ በብልጽግና መዋቅር ውስጥ የገቡ የአማራ ተወላጆች ናቸው ነው። ስለዚህ የአማራ ተወላጆች በሙሉ ከብልጽግና መዋቅር ነቅለው እንዲወጡ ከአማራ ክልል ነቅለው እንዲወጡ የአማራ ህዝብ በሌላ ክልል የመጣ ወይም ከሌላ ብሔር የመጣ የብልጽግናን መዋቅር የሚያስተካክል እንዲመራው እናንተ ከመስሪያ ቤታችሁ ተፈናቅላችሁ የአማራ ህዝብ በመከራ በስቃይ እንዲኖር ሌላ ሴራና ሌላ ደባ እየተሰራባችሁ እንደሆነ ማወቅ አለባችሁ። በሁለተኛ ደረጃ ይህን ትግል የሚመራውና የሚያጠናክረው ኃይል የቤተክርስቲያን አባቶች ናቸው ሙሉ በሙሉ ብሎ ነው የተናገሩ። ስለዚህ የቅድስት ቤተክርስቲያን አባቶች የሆናችሁ ቅድስት ቤተክርስቲያን ምን አደራ እንደሰጠሻችሁ ምን እንዳለሻችሁ ምን ማድረግ እንዳለባችሁ እናንተ ታውቃላችሁ። በጠቅላላው የቤተክርስቲያን አባቶች እንድትሞቱ እንድትገደሉ እንድትሳደዱ ቅድስት ቤተክርስቲያን ወደ ጦርነት አዋጅ ጎስማ ያስገባሽ መሆኑን እየተናገረ ነው ያለ። የቤተክርስቲያን አባቶች ናቸው ትግሉን የሚያጧጡፉት ማለት ቤተክርስቲያኒቱ የጦርነቱ አንድ አካል ሆና እንድትጨፈጨፍ እንድትደበደብ ማድረግ ነው። ይህ ማለት ድብደባው ጦርነቱ ጭፍጨፋው ቀርቶላታል ማለት አይደለም። በአርሲ በወለጋ በተለያየ አካባቢ የሚቃጠለውን ቤተክርስቲያን የሚጨፈጨፈውን ኦርቶዶክስ ተዋህዶ እናውቃለን። ከዛ በዘለለ ግን ግልጽ የሆነ አዋጅ ታውጆባተይ ግልጽ የሆነ መዋቅር ተነድፎባተይ እቅድና ፕላን ተይዞላተይ ቤተክርስቲያን እንድትጨፈጨፍ ቤተክርስቲያን እንድትገደል የቤተክርስቲያን አባቶች እንዲጨፈጨፉ ከትውልድ ወደ ትውልድ ዕውቀትን የሚያሸጋግሩ ትውልድን መቅረጽ የሚችሉ ኢትዮጵያን ታሪክን ባህልን ትውፊትን ማጎናጸፍ የሚችሉ አባቶች እንዲገደሉ እንዲጨፈጨፉ ቤተክርስቲያን እንድትራቆት ቤተክርስቲያን እንድትቃጠል ግን የቤተክርስቲያን አባቶች ናቸው ትግሉ የሚደግፉ እያሉ በየመድረኩ የሚናገሩትን ሰዎች እንደ ቤተክርስቲያን አባት እንደ ሃይማኖት አባት እንደ ህዝብ ጠባቂ እንደ እረኛ ልትቃወሙት ይገባል። ካልሆነ በቀር ቤተክርስቲያኒቱ የጥፋት አዋጅ በድብቅ በሴራ ተካሂዶባታል። በአዋጅ ታውጆ እስከምትጨፈጨፍና በፓርላማ እና በስብሰባ ቤተክርስቲያን አመፀኛ ናት ቤተክርስቲያን የጦርነት አዋጅ ጎስማለች የቤተክርስቲያን አባቶች ጦርነትን ደግፈዋል ተብሎ እስከምትነገሩ ድረስ ለምንድነው ዝም የምትሉ? ሐውን ፊት የተጨፈጨፈሽው ቤተክርስቲያን የተቃጠለሽው ቤተክርስቲያን የተቃጠለው ህዝብ የተገደለው ህዝብ የተጨፈጨፈው ምእመን አይበቃም ወይ? ምን እያያችሁ ነው የቤተክርስቲያን አባቶች ዝም የምትሉ? ይህን ምናልባት ጎጃም አካባቢ ፍኖተ ሰላም የገባ ወጣት ልጅ የቤተክርስቲያን አባቶችን ምን ብሎ ሲተች እንደነበር በጀምላ የቤተክርስቲያን አባቶችን ለማስተቸት የቤተክርስቲያን አባቶችን በጦርነቱ ለማሳተፍ ምን ሲል እንደነበር በግልጽ ያያችሁት ይሆናል። ለዚህ ያጸፋ መልስ ሰጣችሁ ቤተክርስቲያናችን እንድትጠብቁ እምነታችን ባህላችን ትውፊታችን እንድትጠብቁ ለማለት እፈልጋለሁ። ከዛ በመቀጠል በባለፈውም ተናግሬዋለሁ። ምህረት የሚገቡ ሰዎች
ሌባ የነበሩ ዋሾ የነበሩ ቀጣፊ የነበሩ የአማራን ሕዝብ ሲያሳቁ የነበሩ በብልጽግና ፓርቲ ተልእኮ ተሰጥቷቸው የነበሩ እንደሆነ ይታወቃል። በእርግጠኝነት አንድ ነገር መናገር እፈልጋለሁ። እውነት የሆነ በታላቁ መጽሐፍ የተጻፈ በዚህ በምድር ላይ የተሰራ አንድ ነገር አለ። መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ በዚህ ምድር ላይ ተመላልሶ በሚያስተምርበት ሰዓት የ5 ገበያ ያክል ሕዝብ ይከተለው እንደነበረ ቅዱስ መጽሐፍ ጽፎ ነግሮናል። የዚህ 5 ገበያ ያክል ሕዝብ በሚከተልበት ሰዓት ግን በመጨረሻ በስቅለት የተገኙት አንድ ሰው ብቻ ነው፣ ቅዱስ ዮሐንስ ብቻ ነው። እመቤታችንን ለመቀበል የበቃ ትጉህ የሆነ እስከ መጨረሻው የጸና ቅዱስ ዮሐንስ ብቻ ነው። ስለዚህ ምን ማለት ፈልጌ ነው? የ5 ገበያ ያክል ሕዝብ ሲከተለው ሳለ ግማሹ አበርክቶ ስለሚያበላ ራብ ስለሌለ ጥም ስለሌለ ክርስቶስ የሚከተለው ነበረ። ግማሹ ደም ግባቱ ደስ ብሎታይ የሚከተለው ነበር ክርስቶስን። ግማሹ ከደዌ ከቁስል ከመከራ ይፈውስ ስለነበር ክርስቶስን የሚከተለው ነበረ። ግማሹ ደግሞ እውነቱን የክርስቶስን ወንጌል አውቆ የሚከተለው ነበር። ምን ማለት ነው? የፋኖን ትግል ግማሹ ገንዘብ ለማካበት አካውንቱን ለማካበት የራሱን ቤት የራሱን ንብረት ለማካበት በፋኖነት የገባለ፣ ግማሹ ሙዚቃ ሰምቶ የገባለ፣ ግማሹ ወፈሬ አይቶ ቴሌቪዥን የተለያየ ስርጭቶችን አይቶ የገባለ፣ ግማሹ እውነተኛ የፋኖን ትግል ገብቶታ የገባለ። በስተመጨረሻ ያነ ሁሉ ለገንዘብ የገባው እንዳይራብ አጥግቦ ክርስቶስ ያበላናል ብሎ ክርስቶስን ሲከተል የነበረው ደም ግባቱን አይቶ ክርስቶስ ሲሰቀል ሲገረፍ ደም ግባቱን ሲያጣ ጥሎት እንደሸሸ ሁሉም እንደጠፋ ሁሉ በስተመጨረሻ ብዙዎቹ ተጠርተዋል፣ የተመረጡት ግን ትንሽ ናቸው ብሎ ክርስቶስ እንደተናገረው ሁሉ ወደ ፋኖ በዚህ መልክ የግል አካውንታቸውን ለማካበት የግል ንብረታቸውን ለማካበት በአንድም በሌላም የገቡ ጡት ቆራጩ ወደ ጨፍጫፊውና ወደ አራጁ ወደ ብልጽግና መንግስት እየተቀላቀሉ ነው። ትክክለኞቹ ፋኖዎች ግን እንዳልገቡ እናንተም ታውቃላችሁ፣ እኛም እናውቃለን። በተለይ በራስ አሞራ ውብነህ ተሰማ 3ኛ ኮር ቀጠና ያላችሁ የአማራ ተወላጆች የተከበራችሁ የኢትዮጵያ ህዝቦች ወደ ብልጽግና ሰራዊት የተቀላቀለው ሌባ ቀማኛ ውሸታም እንደሆነ ንጹሆቹ ፋኖዎች እንዳልገቡ ታውቃላችሁ። ምን ማለት ነው? ንጹሆቹ 12ቱ ሐዋርያት ከክርስቶስ ጋር ቀርተው በዓለም በሙሉ ክርስትናን እንደሰበኩ ሁሉ በንጽህና ያለው ፋኖ የማይሰርቀው የማይቀጥፈው የማይቀማው ለአማራ ህዝብ የሚጨነቀው ንጹህ የፋኖ ቀርቶ ነገ የድልም ብስራት የነጻነትን ብስራት እንደምናበስር 100% እርግጠኛ ነኝ። በዓለም በተዘረጋው ዓለም ክርስትና የተሰበከ በ12 ሐዋርያ ነው። ነገም ደግሞ ከመድኃኔ ዓለም ጋር ከፈጣሪ ጋር ለእውነተኛ ትግል ታግለን በትንሽ የሰው ኃይል ብዙ ብስራት ብዙ ድል እንደምናበስር የተከበርከው የአማራ ህዝብ ማወቅ አለብህ። የ5 ገበያ ህዝብ ያክል ክርስቶስን ሲከተል እንደነበረው ሁሉ ትንሾች ቀርተው ክርስትናን ለዓለም እንዳስተማሩ ሁሉ ሌባው ቀማኛው ጸድቶ ገብቶ ውሸታሙ ሌባው ገብቶ በትንሽ የሰው ኃይል የአማራን ነጻነት የአማራን ክብር እንደምናስጠብቅ የኢትዮጵያን ትንሳኤ የኢትዮጵያን ባህል የኢትዮጵያን ትውፊትና የቀደመውን ክብሯን እንደምንመልስ የተከበርከው የአማራ ህዝብ ተስፋ እንድታደርግ ፈልጋለሁ። ከዚህ በመቀጠል አንዳንድ ጊዜ የሚንቅህን የሚያዋርድህን በማንኛውም ዓለም ያለ ፖለቲካ ተንታኝ አክቲቪስትም ይሁን ምሁር ነኝ ባይም ይሁን የብልጽግና ተቀጣሪ ኃይልም ይሁን ሲያዋርዳችሁ የተከበራችሁ የአማራ ህዝቦች እንድታውቁት ይገባል። በተለያየ ቦታ የገባ የክፍለ ጦር አመራር ወይም ብልጽግና ሰግስጎት የነበረ የተቋም አመራር ሊገባ ይችላል። አበበ ከበደ ወይም የሆነ ሰው ሊገባ ይችላል። ግን የአማራን ትግል የሚጠባቂ እንጂ የአማራ ትግል ባለቤቱ ግን አይደለም። ይህን የአማራ የተከበርከው ህዝብ ማወቅ አለበት። ለምሳሌ ሰሞኑን የሚናፈሰው የነ ማስረሻ ሰጤ መግባት ይነገራል። ማስረሻ ሰጤ የራሱ የሆነ ሰራዊት የሌለው ራሱን ችሎ መዋጋት የማይችል ራሱን ችሎ ምሽግ መስበር የማይችል ከጠላት ጋር ፊት ለፊት ተያይቶ የማያውቅ አንድ ድኩማን አመራር ነይ ብሎ የተቀመጠ ሰው ሊገባ ይችላል። አይታወቅም። ነገም ሌላ ሊገባ ይችላል፣ ላይገባም ይችላል። ግን የአማራ ፋኖ ባለቤቱ የአማራ ህዝብ እንጂ የክፍለ ጦር አመራር ወይ የተቋም አመራር ወይ የኮር አመራር የትግሉ ባለቤት አይደለም። ይሄን ማወቅ አለብን። ጠባቂ ቢሞት ጠባቂ ይመጣል። ጠባቂ ቢጠፋ ጠባቂ ይተካል። አመራር ቢሞት አመራር ይተካል። እነ ውባንተ ሙተዋል። በእነ ውባንተ ምትክ ሌላ ውባንተ ተተክቶ የውባንተን ክፍለ ጦር ቀጥ አድርጎ እየመራው ነው። የአማራ ፋኖን ትግል ባለቤትነቱ ለአማራ ህዝብ ነው። የአማራ ህዝብ ጀግናን መውለድ ጀግናን አመጣ መውለድ ትችላለች። የአማራ እናቴ ኢትዮጵያ ሀገር ኢትዮጵያ ጀግናን መውለድ ጀግናን ማማጥ ጀግናን ማሳደግ ጀግናን ወደ ስልጣን ማውጣት ትችላለች። ስለዚህ በተሻለ መልኩ
የሆነ የክፍለ ጦር አመራር ሄደ ወይም የሆነ የኮር አመራር ወይም የተቋም አመራር ሄደ ብላችሁ የትግሉ ጠባቂ እንጂ የትግሉ ባለቤት አይደለም። ማንም የኮር አመራር፣ ማንም የክፍለ ጦር አመራር፣ ማንም የተቋም አመራር የተቋሙ ወይም የትግሉ ጠባቂ እንጂ የትግሉ ባለቤት አይደለም። የትግሉ ባለቤት የተከበረው የአማራ ህዝብ ነው። የትግሉ ጠባቂ ክፍለ ጦሩን በምን መልኩ ማታገል እንዳለበት የክፍለ ጦሩ አዛዥ የክፍለ ጦሩ ጠባቂ ነው። የተቋሙ አዛዥ የተቋሙ ጠባቂ ነው። የኮሩ አዛዥ የኮሩ ጠባቂ ነው። ጠባቂው ቢሰዋ ወይም ጠባቂው ቢከዳግል ሌላ ጠባቂ የአማራ ህዝብ ይተካል። ለምን? የትግሉ ባለቤት የአማራ ህዝብ ነውና። ትግሉ ይቀጥላል። የአማራ ህዝብ ነጻነትን የምታውጅበት ጊዜ ሩቅ አይደለም፣ ቅርብ ነው። በተለያየ መልኩ ግን ከሌ ገባ የፋኖ ተቋም ፈርሷል፣ የፋኖ አደረጃጀት ፈርሷል ሲልህ ጀግና መውለድ እንደማችል፣ ጀግና መተካት እንደማችል፣ ጀግና ቢሄድ ጀግናን ማምጣት እንደማችል፣ ጀግና ቢሰዋ ጀግናን መተካት እንደማችል፣ ፈሪና ሌባ ቢከዳህ ጀግናን መተካት እንደማችል አድርጎ የሚያስብን ህዝብ ግን ለተቃወመው ይገባል። በሌላ አባባል ጌታችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ 12ቱን ሐዋርያት ከሾመ በኋላ ይሁዳ ክዶታል። ይሁዳ ቢክደው ማቲያስ ነው የተተካ። ይሁዳ ቀረ ተብሎ ማቲያስ ከመሾም ክርስትና በዓለም ከመዘርጋት አልቀረም። የሚከዳ ሰው፣ ለገንዘብ የሚታለል ሰው፣ ለደሞዝ የሚታለል ሰው፣ ለሆዱ የሚታለል ሰው ይከዳል። ንጹህ የሆነ ሌላ ጀግና በእግዚአብሔር መንፈስ የሚያገለግል ይመጣልና ማንም የክፍለ ጦር አመራር የኮር አመራር ገባ ጠፋ ወዲህ ሄደ ቢሏችሁ ሳሰሙ ተከበርኩ የአማራ ህዝቦች ጀግናን መጸነስ፣ ጀግናን መውለድ፣ ጀግናን ማሳደግ፣ ጀግናን መንከባከብ ታውቅበታለህና ነገ ማንም ሌባ ቢገባ ወይም ቢክድህ የትግሉ ባለቤት የአማራ ህዝብ የኢትዮጵያ ህዝብ ነህና ህዝብ ጀግናን ወልዶ ማታገል ይችላልና በማንም በብልጽግና ፕሮፓጋንዳ የተናዳችሁ ትግሉ የቀረ የቆሸሸ ወይም የተዳከመ እንዳይመስላችሁ። እዚህ ተስፋ አንቆርጥም። ዛልክ እንደሆነ እየተረዳችሁ ትግሉ የማይደክም የማይጠፋ በብልጽግና ፕሮፓጋንዳ የማንደክም የማንከስም መሆኑን ማወቅ አለባችሁ። ማንም በሶሻል ሚዲያ የሚራገብ ወይም ለብልጽግና ፕሮፓጋንዳ የሚጠቀመውን ሁሉ እንዳትሰሙ ማለት እፈልጋለሁ። በሶስተኛ ደረጃ በብልጽግና መዋቅር ውስጥ ሆናችሁ በአመራር ደረጃ በአድማ በታኝ በምንሻ በሰላም አስከባሪ ተቀምጣችሁ የፋኖን የአመራርም ሆነ የማንኛውም የፋኖን አባል ቤት ንብረት የምትወድሙ ሁሉ እነዛም ሆነው ነው የሚያለቅሱ ደርሶባቸው እነዚህ ሳሙነው ነው የሚያለቅሱ ይደርስብናል ብለው ምናልባት እናንተ አሁን በየከተማው የዞን ከተማና የወረዳ ከተማ ላይ ያላችሁ የብልጽግና አመራሮችና የብልጽግና ወንበር አስጠባቂ ኃይሎች በሙሉ የፋኖን አባልና የፋኖን አመራር ቤት እያፈረሳችሁ ሊሆን ይችላል። እባካችሁ ትግሉ አማራን ለአማራ ከማጠፋፋት እንዲወጣ የግላችሁን አስተዋጽኦ አድርጉ። ካልሆነ እናንተ የኛን ቤት ስታፈርሱ እኛ ነገ መተን የናንተን ቤት እንደምናፈርስ እንዳትረሱት። እናንተ የኛን እናት አባቶች እህት ወንድሞች ብታስሩ እኛም የናንተ እናት አባት እንደምናስር እንደምናጠፋ እንዳትረሱት። ይህ ከሆነ ደግሞ አማራ ለአማራ እየተጠፋፋ የብልጽግና ፓርቲ ማኒፌስቶ ወይም እቅድ ተሳካ ማለት ነው። አማራ ለአማራ ተላልቆ ልክ ሌላዎቹን የኢትዮጵያን ታሪክ ይከተላሉ ያሰበውን ሁሉ እንዳጠፋ ሁሉ የኛንም የአማራን ህዝብ አድማ በታኝን ከፋኖ ጋር ሰላም አስከባሪን ከፋኖ ጋር አጣልቶ አጨፋጭፎ እኛን አጫራርሶ አማራ የሚባል ህዝብ ነበር እንዲባል ታሪክ እንዲወቅሰና አድርጎ ለማስቀረት ስለሆነ በተቻለ መልኩ እምቢ አይደረግም ብላችሁ ለመታገል ሞክሩ። አይ ከብልጽግናና ከዚህ ቅጡት ቆራጭ ጨፍጫፊ ኃይል ጋር ተባብራችሁ ቤት ንብረታችን የምታጠፉ ከሆነ እናት አባቶቻችን እህት ወንድሞቻችን በተወለድሽን የምታስሩ ከሆነ ለኛ ደርሶብና አውልናዝ እንችላለን። እናንተም ግን ይደርስብናል ብላችሁ እንዳትረሱት። ነገ በመጣነ ቁጥር አይቀርም የስቅለት በዱር በገደል በጫካ ብንሰቃይም የትንሳኤ ግን ትንሳኤ ነግቶ ወደሱ መምጣታችን አይቀርምና የትንሳኤ በመጣነ ጊዜ ግን ለእናንተ ስቅለት እንደሚሆንባችሁ እንዳትረሱ። በከፈላችሁና ልክ ለእናንተ እንደሚከፈላችሁ እንዳትረሱና ከዚህ ድርጊታችሁ እንድትቆጠቡ ማለት እፈልጋለሁ።